በልጆች ህይወት ውስጥ ትልቁ ልንዘነጋው የማይገባን ነገር ቢኖር በቤተክርስቲያን ህይወት ውስጥ ተሳታፊዎች እንዲሆኑ ማድረግን የመሰለ ነገር የለም። አሁን ቅድም ሲናገር ሰምተዋል። እዚያ ከልጅነቴ ጀምሬ እቆም ነበር ነው ያለው እና ምንድነው ያው በቤተክርስቲያን ህይወት ውስጥ ይሳተፍ ነበር በቅዳሴው በእሱም ወንድሙም ታናሽ ወንድሙም ሌላ ምንም ነገር የለውም። አሁን አንዳንድ ጊዜ የማየው ነገር ምንድነው በቤተክርስቲያን ህይወት ውስጥ የመሳተፍን ነገር እንደ ትርፍ ነገር ወይንም እንደሚያጎድል ነገር አድርገው የሚያስቡ ሰዎች አሉ። ልጄ ወደ ቤተክርስቲያን ቶሎ ከሄደ ትኩረቱን ወደ ቤተክርስቲያን ካደረገ በትምህርቱ ይደክማል ብለው የሚያስቡ ሰዎች አሉ። ይሄ ትልቅ ሞኝነት ነው ብዬ አስባለሁ። ለዚህ ልጆቼም ምስክር ናቸው። ምክንያቱም አሁንም እነርሱም ይናገራሉ ጠቀማቸው እንጂ አልጎዳቸውም። በተለይ በዚህ ዘመን ልጆች በአንድ ስፍራ ቁጭ ለማለት የሚቸገሩበት ዘመን ላይ ነው ያለነው። ትኩረታቸውን መሰብሰብ የሚያቅታቸው ዘመን ላይ ነው ያለነው። ስለዚህ በቅዳሴው ጊዜ ሐሳብን ሰብስቦ መቆምን መለማመድ ትልቅ ጥበብ ነው። እንደው መንፈሳዊውን ነገር እንኳን ተተን ማለት ነው ስነ ልቦናዊ የሆነው ጥቅሙ ራሱ ትልቅ ነገር ነው እና ያን አይቻለሁኝ እኔ ራሴ ከልጅነታቸው ጀምሮ ቤተክርስቲያን እንዲገኙ በማናቸውም እድሉን ባገኙበት መጠን በቤተክርስቲያን ህይወት ውስጥ እንዲሳተፉ ለማድረግ ሞክረናል እንደ ወላጆች ማለት ነው እና ያ ነው። ሌላው የጠቀሰው ነገር አለ እኔም በአጽንኦት ማሰምርበት ወደድንም ጠላንም ልጆቻችንን የምናሳድገው ዝም ብሎ ባዶ ስፍራ ላይ አይደለም፣ ቫኪዩም የሆነ ስፍራ ላይ አይደለም። ወይኛን ቀርጻቸዋለን ወይም ሌላ የሚቀርጻቸው አካል አለ። ከሁለት አንዱ ነው። መሃል ላይ ዝም ብለው ባዶ የሚያድጉበት አይደለም። የሚበላውንና የሚጠጣውን ልጅ ካገኘ የራሱ ጉዳይ የምንልበት ዘመን ላይ አይደለም ያለነው። አይናችንን ከነርሱ ዞር ካደረግን መልሰን ስናያቸው ማናውቃቸው እስኪመስሉን ድረስ ዓለም ሊለውጣቸው ይችላል። ዲያብሎስ ሊለውጣቸው ይችላል። ስለዚህ እኛ መቅረጽ አለብን። አሁን ጥያቄው ምንድነው? በምንድነው የምንቀርጻቸው? ይሄን ዓለም እንዲመስሉ በማድረግ ነው ወይስ በምንድነው የምንቀርጻቸው? ለኔ ትልቅ መሳሪያ አድርጌ ያየሁት የቀደሙት አባቶች በእውቀታቸውም በመንፈሳዊ ህይወታቸውም በየትኛውም ሁኔታ እርግጥ ነው በ21ኛው ክፍለ ዘመን አልነበሩም፣ ግን አዋቂዎች ነበሩ፣ ምሁራን ነበሩ፣ ተመራማሪዎች ነበሩ፣ እንደገና ደግሞ መንፈሳዊያን ነበሩ። እነዚህ አባቶች የተቀረጹበትን መንገድ ሳይ ከነሱ የተሻለ ሮል ሞዴል የሚሆን ከነርሱ የተሻለ አብነት የሚሆን ሌላ አላየሁም። ስለዚህ ከልጅነታቸው ጀምሮ ቅድም እንደተናገረው የነ ቅዱስ አትናቴዎስን የነ ቅዱስ ጎርጎርዮስን እኔ ማነባቸውን መጽሐፍቶች ሰጣቸዋለሁ። አንዳንዴ ከብዳቸዋል፣ አዎ፣ ግን ያንን እየታገሉ ያንን እያነበቡ በዚያ በአባቶች ማይንድ ሴት በአባቶች አስተሳሰብና እይታ በእነርሱ ዓለም ውስጥ እንዲያድጉ ለማድረግ ጥሪ ያለሁኝ። እንደው ትልቅ ስኬት ብዬም ብናገር ደስ የሚለኝ ይሄንን ነው። ሌላ ዘመናዊ መጽሐፍትን ከቅርብ ጊዜ ወዲህ ነው እንዲያነቡ ያደረኳቸው። አብዛኛው መሰጣቸው የጥንት መጽሐፍትን ነበር መሰጣቸው። ለምን? አሁን ላለው በሚገርም ሁኔታ አሁን ላለው ዓለም ተግባራዊ የሆነ መመሪያን የሚሰጡ መጽሐፍት ናቸው እነዚያ መጽሐፍት። ስለዚህ እነዚያን መጽሐፍት እንዲያነቡ በማድረግ መሰረታቸውን በጸና ነገር ላይ እንዲያደርጉ ለማድረግ ሞክረናል። ከዚሁ ጋር ደግሞ እንደተባለው በእውነት ያደጉባት ቤተክርስቲያን ደብረጽዮን ድንግል ማርያም ካቴድራል ትባላለች። ታላላቅ አባቶች ያሉባት ናት። በዚያ ያሉት አባቶች በመልካም ምክር በተግሳጽ አሳድጓዋቸዋል እና ያን ነው